ውሃ ቅርጹ ምን አይነት ፈሳሽ ውሃ ማለት የገባበትን ቅርጽ ነው አይደለም ይዘው የሰው ልጅም ፖቴንሻሊ ወደ ጥልቁ ማንነታችሁ ውስጥ እየገባችሁ ስትሄዱ ፖቴንሻሊ ኤኒቲንግ ኩድ ሃፕን ያስገባችሁበት ዕቃ ቅርጽ ነው የሚወስነው የዛን ነገር አይነት ማለት ነው። በሌላ አነጋገር ምን ማለት ነው? በሌላ አነጋገር አንድን ፖቴንሻል ሰው ወስደን የዚህ ዓለም የመጨረሻው ባለጠጋ ያለውን ኤክስፔሪየንስ እንዲያደርግ ብናደርገው እና ያ ነገር ፊሊንግ ካለው ስታደርጉት ራሳችሁን ፊል ካደረጋችሁ ግራጁዋሊ ሰብኮንሽስ ማይንድ እንደ ጎል ይወስደውና ያን ነገር ከውስጥ ሆኖ ወደ ውጭ በኩል መንዳት ይጀምራል ማለት ነው። ይሆናል ብለን እንኳን ማንጠባበቀው ነገር ከኛ ውስጥ ራሱን ማኒፌስት ማድረግ ይጀምራል። ትልቁ የሰው ልጆች ችግር በዚህ በኩል የጫጫታ ዓለም አምስቶቹ የስሜት ሕዋሳቶቻችን ወደ ውጭ የተከፈቱ ናቸው። እንደምታውቁት አይናችን ጫፍ ላይ ነው ያለው፣ ጆሮአችን ጫፍ ላይ ነው ያለው፣ የእጆቻችን ቆዳዎች በውጭ በኩል ከዓለም ጋር የምንነካካበት ብዙ ነገር ስላለን ጫጫታው ሞልቶናል። ወደ ውስጣችን ማዳመጥ የምንችልበት ጊዜም የለንም፣ የሚቻልም ነገር ሆኖ አይታየን። ግን ይሄን ጫጫታውን ጸጥ የምናደርግበት መንገድ ቢኖርና ልክ ወደ ጥልቅ ውቅያኖስ ውስጥ እንደሚዋኝ ሰው ወደ ጥልቁ እየገባ ስንሄድ አእምሯችን ጸጥ እያለ ሰላምና ደስታ ያለው ቦታ እየገባን እንሄድና በገሃዱ ዓለም ላይ እንዲመጣ የምንፈልገውን ነገር እዛ ቦታ ላይ ሆነን ኤክስፔሪየንስ እናደርግ ራሳችንን ካየን ያ ነገር ቀስ በቀስ እንደገና ወደዚህ ጋር ዓለም መምጣት ይጀምራል ማለት ነው።